ኪንጎ ከመለስ ዜናዊ ወይስ ከመንግስቱ ኃይለማርያም ምረጥ ብትባል የቱን ትመርጣለህ? በነገራችን ላይ አንድ ነገር ልንገርህ፣ የእኛን ሀገር ፖለቲክስ የኖርኩባቸውን ዘመናት በደንብ ነው የማውቀው። ዝም ብዬ የሆነ በሆነ በጭፍንም አይደለም በድጋፍም አይደለም። ሪሊ ግን መመለስ አልፈልግም። ዋይ ውዳይ ለምን መልሳለሁ? ማንን ትመርጣለህ? አልመልስም። ኔክስት ኩዌስችን አግባ ብትባል ከዳኛ ወይስ ከወታደር ሴት የቱን ትመርጣለህ? ከዳኛና ከወታደር ሴት ዋይ ለምን ሲጀመር ምሳሌ ዳኛ የምታገባ ያው ስትለያይ ሙሉ ሀብትን አስረክበ ነው የምታልፈው። እያንዳንዱ ህጉን ስለምታውቀው ምን ከባድ ነው። ወታደር ደግሞ አይ ቲንክ ወታደር ኦኬ